ኤአይ ፓወር ኮድ ኤዲተር ከርሰር ኤአይ። እስከዛሬ በቪኤስ ኮድ ብቻ ኮድ የምታደርጉ ከሆነ በጣም አሪፍ፣ ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ እንዴት አደርጋችሁ ከርሰር ኤአይ መጠቀም እንደምትችሉ እናያለን። በቪዲዮ መጨረሻ ላይ የራሴን ቲፖች እንዴት አድርገን ማኒፑሌት ማድረግ እንዳለብን ከርሰርን እናያለን። እናም በቪዲዮ መጨረሻ ላይ ቀለል ያለ ዌብሳይት አብረን ለኪያ ቴክ ቲፕስ ቻናል አብረን እንሰራለን ማለት ነው። አንድ ዌብሳይት በቀጥታ ወደ ቪዲዮ። ሄይ ጋይስ እንዴት ናችሁ? በውድ የኪያ ቴክ ቲፕስ ቻናል ቤተሰቦች እኔ በጣም ደህና ነኝ። ዛሬ በድጋሚ በአዲስ ቪዲዮ ተመልሻለሁ። ለቻናል አዲስ ከሆናችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ ወደ ቪዲዮ እንግባ። ቱቶሪያል ነው ማለት ጀስት ገብተን ሴቲንጎችን እናያለን። አብዛኛውን ነገር ለማሳየት ሞክራለሁ፣ እንዴት አድርገን ኢፌክቲቭሊ መጠቀም እንዳለብን ማለት ነው። በቀጥታ ወደምንሄደው ጀስት ከርሰርን ዳውንሎድ በማድረግ እንጀምራለን። ወደ ኦፊሻል ዌብሳይታቸው በመሄድ ብራውዘራችን ላይ ከርሰር ዶትኮም ብለን ሰርች እናደርጋለን። ይህን ይመስላል የኦፊሻል ሳይታቸው የከርሰር ኤአይ። ከርሰር እንደሚታወቀው የዲስክቶፕ አፕ ነው። በባለፈው ቪዲዮ ትንሽ የሪቪው ሰርች ይላችሁ ነበረ ከኮድ ኤዲተሮች ጋር በማነጻጸር። የከርሰር ኦፊሻል ሳይቱ ይሄ ነው። ዳውንሎድ የምናደርገው እዚህ ጋር የዊንዶውስ ኦፕሽን አለ፣ የማክም ኦፕሽን አላቸው፣ የሊነክስም ኦፕሽን አለ። ዳውንሎድ የምትለውን በተን በመጫን ዳውንሎድ ማድረግ ይቻላል። ዳውንሎድ እያደረገልን ነው። ሌላኛው እዚህ ላይ የምናየው ኦፊሻል ሳይታቸው ላይ ከርሰር እንደሚታወቀው የፔይድ ቨርዥን ኮድ ኤዲተር ነው። ፔይድ ነው ኮድ ኤዲተሩ። እንዲሁም ግን መንዝሊ የሆነ ፍሪ ፕላን አላቸው። ፍሪ ፕላንም አላቸው። ፍሪ ፕላኑ ኢንክሉድ የሚያደርገው የሲሪያል ዊክ አላቸው እና 50 ስሎ ፕሪሚየም ሪኩዌስቶችን ማድረግ ይቻላል። ሌላኛው 2000 ኮምፕሌሽኖችን ፕሮምፕቶችን ሪኩዌስቶችን መላክ ይቻላል። እንዴት አድርገን ፍሪውን ኢፌክቲቭሊ መጠቀም እንደምንችል በዚህ ቪዲዮ እንደምነግራችሁ ቃል ገብቼላችኋለሁ። በቪዲዮ መጀመሪያ ላይ የፕሮ ቨርዥኑ $20 ፐር መንዝ ነው። ይሄ በጣም አሪፍ ነው ጀስት መክፈል ለሚችሉ ልጆች። ሌላኛው ለቢዝነስ ኦነሮች ነው። ቢዝነስ ኦነሮች ባላቸው የዩዘር መጠን $40 ፐር ዩዘር ፐር መንዝ እየከፈሉ ከርሰር ኤአይ መጠቀም ይቻላል ማለት ነው። ይሄ ነው የፔይድ ቨርዥኑ ላይ ያለው ፕራይሲንግ። ፍሪ ላይ ያለውን እንዴት አድርገን መጠቀም እንደምንችል ቪዲዮ ላይ እናያለን። ፕራይሲንግ ላይ ያለው ይሄ ነው። ከርሰር የተለያዩ ፊቸሮች አሉት የራሱ። አንድ ግን ለየት አድርጎ ከቻት ሲስተም አለ። ብዙ ጊዜ ኤአይ ኤጀንቶች ኢንክሉድ አድርጎት የሚመጡት የቻት ቦት ሲስተም። ከርሰር አዲሽናሊ አድ አድርጎት የመጣው ይሄ ኮምፖዘር የሚባለው ፊቸር ነው። ኮምፖዘር ከርሰርን በእጅጉ ለየት አድርጎ ያመጣው ፊቸር ይመስለኛል እኔ በእኔ አተያይ። ምንድነው ኮምፖዘር ምናምን የሚለውን ውስጥ ገብተን የከርሰርን ኤዲተር ኮድ ኤዲተሩን ከፍተን እናያለን ማለት ነው። ለኢንተርፕራይዝ ሌቭል የሆኑ ከምፓኒዎች ከርሰርን መጠቀም ይችላሉ። ጀስት ብሎጎችን እዚህ ውስጥ ገብታችሁ ስለ ከርሰር የተጻፉ ብሎጎችን ማንበብ ትችላላችሁ። ሌላኛው የከርሰር ቲም 4 ልጆች ናቸው። የነሱን ቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። አንድ ፖድካስት ላይ ቀድሞ ስለ ከርሰር አጀማመሩ አሁን ላይ ምን እንዳለ እንዴት መጠቀም ኢፌክቲቭሊ መጠቀም እንዳለብን እነሱ ያሉን ነገር አለ። እሱን ዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጥታ ዳውንሎድ ኢንተርኔት በጣም ስሎ ስለሆነ እኔ ከርሰርን ዳውንሎድ አድርጌው ስለነበረ ቀጥታ እኔ ከዴስክቶፕ ላይ ልክፈተው። እናንተ ዳውንሎድ አድርጉትና ስትሬት ፎርዋርድ ነው። ጀስት ኦፕን አድርጉ። ይህን ይመስላል የከርሰር ኢንተርፌስ። አይታችሁት ከሆነ ሞስት ፕሮባብሊ ከቪስ ኮድ ጋር ምንም የሚለየው ነገር የለም፣ ተመሳሳይ ነው። የሚለየው ነገር ቅድም እንዳልኳችሁ አዲሽናል የሆኑ ኤጀንቲክ ኤአይዎችን ኢንክሉድ አድርጎ መጥቷል። ኮምፖዘር የሚለውን ፊቸር
ኢንክሉድ አድርጎ መጥቷል። ሶ የቻት ኢንተርፌሱ ይህን ይመስላል። ሶ የመጀመሪያውን ፕሮጀክት ክሬት እናደርግና ውስጡ ገብተን ሴቲንጎችን ቼክ እናደርግ፣ ሜኑዎችን ቼክ እናደርግ እና ምን አይነት ሞዴሎችን ኢንክሉድ እንዳደረገ የከርሰርንም ሩልስ በዛው ቼክ እናደርግ ማለት ነው። ሶ ኦፕን ፕሮጀክት ጊታብ ላይ ያለ ፕሮጀክት ካለ ከክሎን አድርገን መቀጠል እንችላለን። ይሄኛውን ከጊታብ የሚመጣ እንትን ነው። ይሄ ሌተስት ሪሰንት ፕሮጀክቶች ናቸው። ለዚህ ቪዲዮ አዲስ ፕሮጀክት ክሬት አድርገን እንጀምር። ከርሰር ቱቶሪያል እንበለው ሞስት ፕሮባብሊ ከርሰር ቱቶሪያል የሚል ባዶ ፎልደር ክሬት አድርገው እሷን እንውሰድ። ከርሰር ቱቶሪያል እንደምታዩት ፎልደር ውስጥ ምንም ፋይል የለም፣ ባዶ ነው። በኋላ ላይ ልክ እንዳልኳችሁ አንድ ዌብሳይት በኔክስት ጂኤስ እንሰራለን። ኔክስት ጂኤስ እንደሚታወቀው ሌተስት ከሆኑ ፍሬምወርኮች የፉል ስታክ አፕ ለመስራት ከሚጠቅሙ ፍሬምወርኮች ውስጥ አንዱ ነው። የሪያክት ፍሬምወርክ ነው። እሱን ተጠቅመን አንድ ዌብሳይት እንሰራለን። የቻት ኢንተርፌሱ ይሄን ይመስላል። 3 ባር አለው እዚህ ጋር ከቪስ ኮድ ጋር ተመሳሳይ የሆነው ፊቸር አለ በዚህ በኩል። እዚህ ጋር ኤክስቴንሽኖች፣ ፋይሎች፣ ሁሉንም ነገር እዚህ ጋር ማግኘት ይቻላል። እዚህ ጋር የፋይል ፓርቱን ኮንትሮል የምናደርግበት ነው። ኤዲት፣ እዚህ ጋር የኤዲት ፊቸሮች አሉት። ሰሌክሽን፣ እዚህ ጋር ያሉት ባሮች ሙሉ ለሙሉ ማለት በሚቻል መልኩ ከቪስ ኮድ ጋር ተመሳሳይ ነው። እዚች ጋር ያለችዋ ፓርት ናት ቅድም ያልኳችሁ ኮምፖዘር ያልኳችሁ ሞዴሎች ያልኳችሁ ፓርቶች ያሉት ይሄ ከዚህ መልስ ባለው ፓርት ነው። ይሄኛውን እንዲህ አድርገን ሙሉ የቤስ ኮድን ፊቸር ማግኘት እንችላለን። እዚህ ጋር ደግሞ የኤአይ ኤጀንቲክ ፊቸሮችን እየጠየቀን ፕሮምፕቶችን እየላክን አክሰስ የምናደርግበት ፓርት ነው ማለት ነው። ስለዚህ የቻት ኢንተርፌሱን አይተናል። ይሄ የከርሰር አዲሽናል ፊቸር ያልኳችሁ ማለት ነው። ድጋሚ ተመልሰን እዚህ ጋር ሞር ኤክስፕላኔሽን ሰጣችኋለሁ እዚህ ጋር ያሉትን ፊቸሮች በኋላ በደንብ ስለምንጠቀማቸው ማለት ነው። በቀጥታ ወደ ሴቲንግ እንሂድና ያሉትን ፊቸሮች እንያቸው። እዚህ ጀነራል ላይ አካውንት ክሬት ማድረግ ይኖርባቸዋል። ጀስት በኢሜይላችሁ እዚህ ጋር ቅድም ሳይን የምትል በተናለች። የፍሪውን ቨርዥን ለማግኘት በኢሜይላችሁ ጀስት ሳይን የምትለውን በተን በመጫን ኢሜይላችሁን አስገብታችሁ ጀስት እንትን ይላችኋል፣ ያሳልፋችኋል። ሎድ እያደረገ ነው። እዚህ ጋር ኮንቲኒው ዊዝ ጉግል ማለት ትችላላችሁ። ኮንቲኒው ዊዝ ጊትሀብ ማለት ትችላላችሁ። ባላችሁ እንትን ኢሜይላችሁንም አስገብታችሁ መቀጠል ትችላላችሁ። እኔ የኔ ላይ ሎጊን ስላደረኩኝ ቀጥታ ይኸው አካውንቴ ላይ በዚህ ኢሜይል አድሬስ ሎጊን አድርጌያለሁ። ፍሪ ትራያሉ ላይ ስላሉ ነው አፕግሬድ ቱ ፕሮ የሚለኝ። እኔ አፕግሬድ አላደረኩትም። ፍሪውን ነው የምጠቀመው። እዚህ ጋር ያሉት ሌሎች የሚነካኩ ነገሮች የሉም። ፊቸሮቻቸው ላይ እየሄዳችሁ የምትፈልጉትን ነገር ከስተማይዝ ማድረግ ትችላላችሁ እናንተ በፈለጋችሁት መልኩ። ቻት ሲስተሙ ላይ እዚህ ጋር አንድ ቼክ ማድረግ ያለባችሁ ኒው ቻት ዊል ኦፕን ኦን ዲስ ሞድ የሚለው ላይ ኦፕሽን አለ። ኤጀንት የሚል አለ፣ አስክ የሚል አለ፣ ማኑዋል የሚል አለ፣ ላስት ዩዝድ ሞድ አለ። እኛ ማድረግ ያለብን እዚህ ኤጀንት የሚለው ላይ ነው። ኤጀንቲክ ሞዱን ነው የምንጠቀመው። ያ ኮምፖዘር ያልኳችሁ ፊቸር ነው። አሁን ላይ ከርሰር አፕዴት ከተደረገ በኋላ ኮምፖዘር የሚለውን ስም በዚህ በኤጀንት ሪፕሌስ አድርገው አምጥተውት ነው። ይሄኛውን ፊቸር ነው የምንፈልገው። እዚህ ጋር ያሉትን ፊቸሮች አውቶ ሪፍሬሽ ቻትስ፣ አውቶ ስክሮል ቱ በተንስ እናንተ በምትፈልጉትበት ወይ ገብታችሁ እያነበባችሁ ከስተማይዝ ማድረግ ትችላላችሁ። ሌላኛው ሞዴልስ ነው። አሁን እዚህ ጋር በጣም ብዙ ሊስት የተደረጉ ኤአይ ሞዴሎች አሉ። እናንተ የምትጠቀሙት በጣም ሌተስት የሆኑ ኤአይዎች በሊሚትድ ሪኩዌስቶች እዚህ ጋር ቀርበዋል ማለት ነው። አሁን በክላውድ ጀስት ማይ ፌቨራይት ኤአይ ሞዴል ለእኔ ለኮዲንግ በጣም ፌቨራይቴ ነው። አብዛኛውም ዲቨሎፐር ክላውድን ፕሪፈር እንደሚያደርግ ግልጽ ነው። ክላውድ ሶኔት ማክሲመሙ አለ። እሱም ፕሮቫይድ አያደርጉትም፣ ጀስት ለፕሮ ቨርዥን ነው። ክላውድ 3.7 ሶኔት እሱ በጣም አሪፍ ነው። በጣም ደግሞ ለዩአይ ዩኤክስ ለፍሮንቲንድ ዲዛይን
ክላውድ በጣም አሪፍ ነው። ሶ ክላውድ 3.7 አለ፣ ሌተስት 3.5 አለ፣ 3.5 አለ ሌላኛው። ሶ 3.7ን መጠቀም እንችላለን። ጄሚናይ አለ፣ ጄሚናይ 2.5 ፕሮ ይሄኛው ይሰራል። ፕሮ ማክሷም ይሰራል። ሶ ጄሚናይንም ትራይ ማድረግ እንችላለን። ሞር ከዶክመንት ጋር ከምን ጋር የተገናኙ ነገሮች ሞር ቤተር ነው ብዬ አስባለሁ። ጄሚናይም በጣም አሪፍ ነው ለኮዲንግ። ሶ እሱም አለ። በጣም ሌተስቶች ናቸው። አይ ቲንክ እነዚህ የመጨረሻዎቹ ኤአይ ሞዴሎች ናቸው ኢንተግሬት የሚያደርጉት፣ ግን በሊሚትድ የሆነ ሪኩዌስት ነው መላክ የምንችለው ማለት ነው። አስ የፍሪ ዩዘርስ ማለት ነው። ፕሮ ላይ ሲሆን በጣም ማክሲመም የሆነ ብዙ ሪኩዌስቶችን መላክ እንችላለን። ሌላኛው ጂፒቲ 4.1 ነው። ይህም ሌተስት የጂፒቲ ሞዴል ነው 4o። ሶ ሌተስት የሆኑ ኢንፎርሜሽኖችን እዚህ ላይ ማግኘት እንችላለን ማለት ነው። ሌላኛው ይህም የኦፕን ኤአይ ኦ3 ሞዴሉ ነው። ኦ4 ሚኒ ሞዴሉ ነው። ሌሎችም ሞዴሎች አሉ እነ ግሮክ እነ ዲፕሲክ፣ እነሱንም አድም ማድረግ ትችላላችሁ። እኔ አሁን ላይ የጂፒቲን የጄሚናይንን እና የክላውድን ሞዴሎች ነው የምጠቀመው። ሶ እናንተም እየገባችሁ ማየት ትችላላችሁ ማለት ነው። ሶ እዚህ ጋር የከርሰር ሩል አለ። ሶ ገብታችሁ ይህንንም ማንበብ ትችላላችሁ። ታችማች ብዙ እንትን የሚል ነገር የለው፣ ቼክ አድርጉት። ሶ የከርሰርን ሴቲንግ በዚህ ሌቭል ካየን ይበቃል። ሶ በዚህ የቻት ኢንተርፌሷ ላይ መተን እንዴት አድርገን መጠቀም እንደምንችል እኔ እዚህ ጋር ኮንቴክስቶችን አድ ማድረግ እንችላለን። ጀስት ከዚህ ኮንቴክስት ማለት ከዚህ ነገር አንጻር ወይ ደግሞ ይሄኛውን አንድ ፋይል ኮድ ይሄኛውን ዲበግ አድርግልኝ፣ ይሄኛውን ፊክስ አድርግልኝ እያለን እዚች ጋር አድ ኮንቴክስት ብለን ይኸው ፋይል ልንሰጠው እንችላለን። የጊታብ ሊንክ ልንሰጠው እንችላለን። ዶኮችን ልንሰጠው እንችላለን። እዚህ ጋር አድ የምናደርግለት የራሳችን የሆነ ዌብ ልንሰጠው እንችላለን። እሱን ሪቪው አድርጎ እንዲመልስልን ማለት ነው። እዚህ ጋር ቅድም ሴቲንግ ላይ ያሳየዋችሁ ኤጀንት ሞድ አለ፣ አስክ ሞድ አለ። ሶ ማኑዋሊ ደግሞ ራሳችንን እንትን የምንለው ነገር አለ ማለት ነው። ሶ እና እኛ የምንጠቀመው ኤጀንት ሞድ ነው። በጣም ፓወርፉል ስለሆነ እሱ ማለት ነው። ሙሉ ኮድ ቤዙን አንደርስታንድ ያደርግልናል። የቱ ጋር ኢረር እንዳለ ራሱ ሪቪው አድርጎ ቼክ አድርጎት ዲበግ ያደርግልናል። ኮዶችን ራሱ ይጨርስልናል ምናምን ነገር እና በጣም ብዙ ፊቸሮች አሉት። እንትኑንም በኮዱንም እየሰራን እናየዋለን። ሌላኛው እዚች ጋር ሞዴሎችን የምንመርጥበት ቦታ አለ ማለት ነው። እኔ ክላውድ 3.7 ሶኔትን መርጫለሁ። ሶ እዚች ጋር የፈለጋችሁን 3.5 ማድረግ ትችላላችሁ፣ 3.7 ማክስ ማድረግ ትችላላችሁ። ግን ይሄ አይሰራም ለፍሪ ዩዘሮች፣ ለፕሮ ዩዘሮች ነው የሚሰራው። ጄሚናይ ማድረግ ይቻላል እንደዚህ 4o ሚኒ ማድረግ ይቻላል። ሶ እኔ አሁን 3.7 ሶኔት አድርገን ለዩቲዩብ ቻናላችን አንድ ቀለል ያለች ዌብሳይት መስራት እንችላለን ማለት ነው። እዚች ጋር ኢሜጆችን አፕሎድ ልናደርግለት እንችላለን። ፊግማ ዲዛይን ሊሆን ይችላል፣ ሌላ ዌብሳይት ላይ ያየነው ዲዛይን ሊሆን ይችላል። እሱን ኢሜጅ ሰተነው ኤክስትራክት አድርጎልን ኮድ እንዲጽፍልን ማድረግ እንችላለን። እዚህ ጋር ሌላ ቻት አዶን ለማድረግ ነው። እንትኑንም ለማጥፋት ከፈለግን እዚህ ጋር ኤአይ ሳይድ ባሩን ለማጥፋት ከፈለግን እዚህ ጋር ማድረግ እንችላለን። ይሄን ይመስላል የከርሰር ፋይልስ። ይሄ ቀጥታ ከራሴ ቪስ ኮድ ነው ያመጣሁት። በቀጥታ እስኪ ለዩቲዩብ ቻናላችን የሆነ ነገር እንስራ። እየተጠቀምን ዲበግ እያደረግን እያስተካከልን ወደ ኮድ እንግባ። ኦኬ እሺ፣ ቅድም ቃል በገባሁላችሁ መሰረት ለኪያ ቴክ ቲፕስ ቻናል ዌብሳይት እንሰራለን ተባብለን ነበር። ስለ ከርሰር የተወሰነውን እንትን አሳየዋችሁ። አሁን በቀጥታ የምንሄደው ላይክ ፕሮምፕት እየሰጠ ነው፣ ኮድ እየሰጠን እኛም ከስተማይዝ እያደረግን ዌብሳይታችንን ቆንጆ የሆነ ዌብሳይት እንዲሰጠን ማድረግ ነው። የመረጥነው ፍሬምወርክ ኔክስት ጂኤስ ነው። ኔክስት ጂኤስ እንደሚታወቀው የሪያክት ፍሬምወርክ ነው። ፉል ስታክ ዌብ አፖችን ለመስራት ያገለግለናል። እሱን ተጠቅመን ሞዴል ደግሞ የመረጥነው ክላውድ 3.7 ነው።
ሶ እቺኛዋን በመጠቀም እንቀጥላለን ማለት ነው። ሶ ያዘጋጀሁት አንድ ትንሽ ፕሮምፕት አለች አሁን የጻፍኩት። ሶ እሷን እንውሰድና እስኪ ቀለል ያለው ዌብሳይት ይስጠን። ሶ አክት ላይክ ሲኒየር ፍሮንት ኤንድ ዴቨሎፐር ኢን ኔክስት.js ኤንድ build a fancy and attractive website for my YouTube channel። ከዛ ዩቲዩብ ቻናል እሱም ነገርኩት ላይክ ኮዲንግ ሪሌቲቭ ምናምን ያንንም ፖስት የሚደረግበት ዩቲዩብ ቻናል እንደሆነ ነገርኩት እና ኢምፕሬሲቭ የሆነ ዩአይ ዲዛይን እና አድቫንስድ ዩአይ ዩኤክስ እንዲሰጠን ፕሮምፕት ጽፌ ያለው። ሶ ትንሽዬ ከለር ነገር ልምረጥለት። ሶ ወደ ላይክ ብላክ ዩዝ the base color like to blacky ነገር ይሁንና blacky plus የሆነ ኦሬንጅ ነገር ቤዝ ከለሩ እንደዚህ አይነት ነገሮች ይሆኑ። ሶ እንደዚህ አይነት ነገር ይሁንና beautiful web app ሶ ኢንተር እንበለው። ያው እዚህ ጋር ትንሽ የቪዲዮውን ረዘም ሊያደርግብን የሚችለው ነገር ሁሉንም ነገር እዚሁ ራን ስለምናደርገው ትንሽ ታይም ይወስድብናል። ሶ እያንዳንዷን ስቴፕ አብረን እንሄዳለን ማለት ነው። ሶ ክሬት ኔክስት አፕ ሌተስቱን ይጭንልናል። ታይፕስክሪፕት እንዲጠቀም ከዛ ታይል ዊንድ ኔስሊንት እንዲጠቀም ብለውናል። ሶ ይሄኛውን ራን እንበለውና እስኪ ምን አፕ እንደሚያደርግ አብረን እናያለን። ሶ ኢንተግሬትድ የሆነ የራሱ ተርሚናል አለ። እዛው ላይ ራን ማድረግ ይቻላል። ወስደንም ኮፒ እያደረገንም እዚህ ጋር ተርሚናል ኦፕሽን አለን። ኒው ተርሚናል ብለን ነው እዚች ጋር ክሬት ማድረግ እንችላለን። ሶ ኦኬ የፎልደር ኔሚንጉ ሚስቴክ ነበረ። ሶ ድጋሚ ራን እናደርገው። ካርሰር ቱቶሪያል ያልኩት ስፔስ ነበረው። ሶ እሱ እንደ ፎልደር ኔም ማሴ ፕሮጀክት እንትን ስለማይ ኪያ ቴክ ቲፕስ ብሎ ታይፕስክሪፕትን ታይል ዊንድን እና ኤስሊንትን እንትን እንዲል አድርጎታል። ሶ ሶርስ ዳይሬክተሪ ሊጠቀም ይለናል። ኦኬ የስ እንለዋለን። ቱርቦውን ይጠቀም። ሶ እቺኛው የሚጠቀም ኦኬ ሶ ኢንስታል እያደረገልን ነው ማለት ነው። አሁን ኔክስት.js ቦይለር ፕሌቱ ነው። ሶ ኢንስታል እያደረገልን ነው። ትንሽ እንጠብቀው። እስከዛኛ ተርሚናላችንን ክሊር እናደርግለት። ሶ ከርሰር ቲቶር ሶ ዳይሬክተሩን ቼንጅ እናድርግ። ያ ቴክ ቲፕስ ኦኬ ሶ ትንሽ ደቂቃ ትወስዳለች። ኔክስት.js ኢንስታል እስኪያደርግ ኦኬ አሁን እየጨረሰ ነው። ኢንስታል አድርጌ መጀመር ይችል ነበረ፣ ግን ጀስት ከቦታም ተነስተን እያንዳንዷን ስቴፕ በዚህ መሄድ እንደምንችል እና
ከዚህ ውጪ ባለው ስቴፕ እኛ ተርሚናላችን ላይ ሁሉንም ነገር ጨራርሰን ከዛ ሙሉ ኮድ ቤዙን አንደርስታንድ እንዲያደርገው ኢንስትራክሽን እንሰጠውና ሙሉ ኮድ ቤዙን አንደርስታንድ ካደረገው በኋላ እያንዳንዱ ፋይል ስትራክቸር አንደርስታንድ ካደረገ በኋላ እያንዳንዷ ውስጥ እየገባ ኢንዴክስ እየሰራ ነው ጀስት ፋይሎቹን የሚይዘው እና እንደዛም መቀጠል እንችላለን። ጀስት ይሄ በዚህኛው ዊንድና ሞስት ፕሮባብሊ ሌላ ፕሮጀክት ቀለል ያለ ፕሮጀክት እንደዚሁ ሞረኛም ኮድ እያደረግን ከዛ በኋላ ከርሰርንም እየተጠቀምን እንዴት አንድ ላይ አድርገን እንጠቀማለን የሚለውን እናያለን። ይሄኛው ግን ፉሊ የከርሰር ቱቶሪያል ነው። ከርሰርን እንዴት መጠቀም እንችላለን የሚለው ነው በዚህ ቪዲዮ እንድናይ የፈለኩት። ኔክስት ጄሰን ኢንስታል እያደረገልን ነው እስካሁን ድረስ ትንሽ የታይም ይወስዳል። ሜቢ እንደ ኢንተርኔታችሁ ፍጥነት ነው። ኢንስታል አድርጌው መምጣት ነበረብኝ እኔ ያስባለኝ በጣም እየቆየ ነው። ኦኬ በጣም አሪፍ። ኔክስት ጄሰን ኢንስታል አድርጎ ጨርሶልናል። እስኪ ከዚህ በኋላ ያሉትን ደግሞ እያንዳንዷን ስቴፕ እናያለን። ቼንጅ ዳይሬክተሪ አድርጎ ከዛ በኋላ ፍሬመር ሞሽንን ሞሽን እንዲጠቀም አኒሜሽኖችን እንዲጠቀም ስለፈለግን ነው። ከሪያክት አይከኖችም የተወሰኑ እንትኖችን እንዲጠቀም ነው። ሉሲድ ሪያክትን ኢንስታል እንዲያደርግ እንፈልጋለን። እሱንም ራን እንበለው። እዚሁ ተርሚናላችን ላይ ነው ራን የሚያደርገው። ኦኬ ይሄ እንኳን እኛው ኔክስት ጄሰን ኢንስታል ስናደርግ ነው ትንሽ ጊዜ የሚወስደው። ኦኬ እስከዛ ይሄንን ራን ማድረግ እንችላለን። npm ራን እንዴ ብለን ይሄን ራን ማድረግ እንችላለን ተርሚናል ላይ። ብሮዘራችን ላይ በመሄድ ሎካል ውስጥ 3000 ላይ ራን ማድረግ እንችላለን። ዋትስአፕ ገና ስታርት እያደረገ ነው። ሲስተም ዲቴክትድ ኮምፓይል እያደረገ ነው። እሺ እዚህ ጋር እንደምታዩት እያንዳንዷን ነገር ቼክ ማድረግ ትችላላችሁ። ለምሳሌ እዚህ ጋር አሁን ግሎባል ስታይልን ነው አፕዴት እያደረገ ያለው። ኮዘን የሚሰጠው ቤስ ከለር አለ ጀስት እንዲጠቀም የፈለኩት ከለር። ከዛ የታይል ዊንድ ኮንፊግሬሽኑንም አፕዴት እያደረገው ነው። አሁን ደግሞ ኮምፖነንቶችን ክሬት ያደርግልናል ማለት ነው። እዚህ ጋር ጀስት የሪያክት አድቫንቴጆች ናቸው እኚህ ኮምፖነንትስ። ጀስት አንድ ኮምፖነንት ክሬት አድርገን ሪዩዛቢሊቲ የኮድ ሪዩዛቢሊቲን አቺቭ ለማድረግ የሚጠቅመን ነው። በተን ክሬት አደረገልን። አሁን ናቭባር ክሬት ያደርግልናል። ናቭባር ክሬት እያደረገልን ከዛ ደግሞ ሂሮ ሴክሽን አሁን ሂሮ ሴክሽን ክሬት እያደረገልን ነው። ላይክ ኮድ ጀነሬት ካደረገ በኋላ ኤረር ሀፕን ሊያደርግ ይችላል ራን ስናደርገው። ኤረሩንም እዚሁ አብረን ነው ከኤአዩ ጋር ዲበግ የምናደርገው ማለት ነው። እስኪ ትንሽ ደስ የሚል ነገር አለው ፊክስ ለማድረግ ጀስት ማኑዋሊ ፊክስ የሚደረጉትን ማኑዋሊ ፊክስ እያደረገን እንሄዳለን። ከዛ በኋላ አዘርዋይስ የኤአዩ ሰፖርት በጣም በሚያስፈልግበት ሰዓት ላይ የእሱንም ሰፖርት እንጠቀማለን ማለት ነው። ሂሮ ሴክሽናችንን ክሬት አደረገልን። ታይፕስክሪፕት ነው እየተጠቀምን ያለ ነው። ናው ሌትስ ክሬት ፊቸርድ ኮንቴንት ሴክሽን። ሌላኛውን ሴክሽን ክሬት እያደረገልን ነው። ያው ሲንግል ፔጅ ነው የሚሆነው
ግን እያንዳንዱን ኮምፖነንት ለብቻ ክሬት አድርጎት ናቫሩ ለብቻ፣ ሄሮ ሴክሽኑ ለብቻ፣ ፊቸሩ ለብቻ፣ ሞስት ፕሮባብሊ ቪዲዮዎች የሚቀመጡበትን ኮንተንት ለብቻ አድርጎ ነው ክሬት የሚያደርገው። ኦኬ እስኪ now let's create featured content. ኦኬ featured content ነው ሰራለን። featured contents, let's create feature section. ኦኬ ይሄ ኮንቴንቶቹ ነው። ኦኬ አንድ ኮምፖነንት ነው ይሄ featured content አንድ ኮምፖነንት ነው። ሶ እነሱን ደግሞ ኢምፖርት እያደረግን እዚህ feature section ላይ እንጠቀማቸዋለን ማለት ነው። ፉተራችን ክሬት አድርገናለች። ሜን ፔጁን አፕዴት ያደርግልናል ሌአውቱን እና ፔጁን ማለት ነው። የመጀመሪያውን ፔጅ let's update the home page. ያው እንደምትመለከቱት ምንም ኮድ እየጻፍኩ አይደለም። ጀስት እንዳለ ኤአይ ነው የክላውድ ሶኔት ሞዴል ነው ራንትን እያደረገ ያለው። ሶ ይሄኛውን ኦኬ ጨርሶላል። ጀስት ስኪፕ እንበለውና እስኪ ይጨርሰልን። ሶ ምን እንደሰራለን እዚህ ጋር ይነግረናል። ጀስት ይሄ ለክ የመጀመሪያው ፕሮምፕት ነው። ሞደርን የሆነ አትራክቲቭ የሆነ ኔክስት.ጄኤስ ዌብሳይት ለኪያ ቴክ ቲፕስ ቻናል እንደሰራለን እና ደግሞ የተጠቀማቸውን ሜቶዶች ምናምን ነገር እዚህ ጋር ኤክስፕሌን ያደርጋል አት ኤንድ ማለት ነው። ሶ በዚህ ዌይ ሞዲፋይድ እንዲሆን ፈልጋለሁ፣ ይሄን ነገር አፕግሬድ እንድታደርግልኝ ፈልጋለሁ ማለት ትችላላችሁ ማለት ነው። ሶ እኔ እዚህ ጋር መጥቼ ተርሚናሌ ላይ እስኪ ሪራን ላደርገውና ኤረር ካለው እና ፊክስ እናደርጋለን። ሞስት ፕሮባብሊ ኤረር ሊኖረው ይችላል። አንዴ እንደዚህ በጣም ብዙ ኮድ ጀነሬት ሲያደርግ ሚስማቾች ሊፈጠሩ ይችላሉ፣ ኤረሮች ሊፈጠሩ ይችላሉ። ሶ እያንዳንዱን ኤረር ቀስ እያለን ዲበግ ማድረግ ይኖርብናል ማለት ነው። ኦኬ ሶ ራን አድርገነዋል። ሶ እስኪ ገብተን ቼክ እናድርገው። ሪፍሬሽ ዲቨሎፕመንት ላይ ሲሆን ኔክስት.ጄኤስ ትንሽ ላግ ያደርጋል። አይ ዶንት ኖ ለምን እንደሆነ ሪዝን። ኤረር አለ። ሶ what is the error? Okay, use states from react. so ይሄኛው ይሄ ኤረር የሆነበት ምክንያት ኦኬ ለናቫር ላይ ነው አይደል ያለ። ሶ ናቫር ኮምፖነንት ላይ ኒድ ናቫር ዩዝ ስቴት ክላይንት ሳይድ ሁክ ነው እና ሶ የኔክስት.ጄኤስ ደግሞ ዲፎልቱ እንትን ስለሆነ የኤስኤስአር ነው የሰርቨር ሳይድ ሬንደሪንግ ነው የኔክስት.ጄኤስ ዲፎልት እና ሶ እሷን ዩዝ ስቴትን ለመጠቀም ግዴታ ዩዝ ክላይንትን መጠቀም ይኖርብናል ማለት ነው። እዚህ ጋር ሶ ሞስት ፕሮባብሊ ኮፒ አድርገን እነዚህ ላይ ከሌሉ አድ ማድረግ ይኖርብናል ማለት ነው። ሶ እዚህ ጋር የለም አክሰፕት ኦል ማለት አለባችሁ። ፊቸርድ ላይ የለም፣ ፉተርም ላይ አልተጠቀምነውም። ኦኬ ሶ ለአሁን እስኪ ያለውን ኤረር እዛው ብሮዘሩ ላይ ሄደን እንየው። So the element scheme before built-in functions but undefined. You look to export your component from file is not defined in default hero section ላይ እንሂድና ቼክ እናድርገው።
ኦኬ ሶ ይሄኛውን እስኪ አንዱ በከርሰር ላይ በምንጠቀማት ሜትድ ፊክስ እናድርጋት። ሶ ፊክስ ዲስ ኤረር ብለን ደብል ኮቴሽን አድርገን ኢረሩን እንሰጣለን ማለት ነው። እስኪ በምን መልኩ ፊክስ ያደርገዋል የሚለውን እንየው። አዘርዋይስ ሌላ ደግሞ የሚሆነው እዚህ ውስጥ ሆናችሁ ላይክ ፈንክሽን ላይ አሁን ለምሳሌ እዚህ ናብ ባር ላይ የሆነ ፈንክሽን አለ አይደል? ለምሳሌ ኦኬ እንኳን ፈንክሽን አይደለም ግን ኦኬ ይሄንንም ክላይንት ሳይድ መሆን ነበረበት ነው የሚለው። ኦኬ ማስተካከል ይቻላል። ሁሉንም ዩዝ ክላይንት ማለት ይኖርብናል ማለት ነው። አሁን እንደሚታየው እስኪ ኢረር የለም። ኦኬ ሰጥቶናል፣ ግን እንትኑን ኢንተግሬት አላደረገውም ሲኤስኤሱን። ሶ እስኪ ድጋሚ ደግሞ አንድ ዲበግ እናድርግ ማለት ነው። ሶ ግሎባል ሲኤስኤሱ እየሰራ አይደለም። ግሎባል ሲኤስኤስ ላይ ሄደን አፕ ግሎባል ሲኤስኤስ ላይ ይሄ እየሰራ አይደለም። ለምን የሚለውን ቼክ እናድርግ። እዚህ ጋር ነው ኢምፖርት የሚደረገው። ኢምፖርት ግሎባል ሲኤስኤስ። አይ ኦኬ ሌላኛው እንደዚህ አይነት ነገር ሲገጥማችሁ እዚህ ጋር እንደዚህ መተን ያው ግሎባል ሲኤስኤስ is not displayed or integrated in the code. ሶ የሰጣችሁ ሪስፖንስም ደግሞ እንደዚህ አድርጋችሁ መስጠት ትችላላችሁ። ሌላኛው ኦፕሽን ማለት ነው። ላይክ የሰጣችሁ እንደዚህ አይነት ዲዛይን ከሆነ ይሄኛውን እንደዚህ ሹት አድርጋችሁ መስጠት ትችላላችሁ። እንደዚህ አድርጋችሁ ሶ ዲዛይኑ አልመጣልኝም ምናምን ብላችሁ እንደዚህ ብትሰጡት አንደርስታንድ ያደርጋል ማለት ነው። እስኪ ከዛ በኋላ የሚሰጠን ሪስፖንስ እንየው። በተቻለ መጠን የሆነ ስቴፖቹን እየከፋፈላችሁ ብትሰሩ ደግሞ ሞር የተሻለ ይሆናል ብዬ አስባለሁ። Seems they are not being applied to your website based on the screenshot. The sites just plain HTML links. Let's fix this issue. ኦኬ ስኪፕ እንበለኛውን ድጋሚ ሪራን ማድረግ ያስፈልጋል። ሶ ታይል ዊንዱን ቼክ ያደርግልናል። ከዛ ፖስት ሲኤስኤሱን አፕዴት እያደረገልን ነው። ኦኬ ሶ ኢንስታል ማድረግ ያለብን አውቶ ፕሪፊክሰር የምትባል ፓኬጅ አለች። ሶ እሷን ኢንስታል ያደርግ። ኦኬ ኢንስታል አድርጓታል። ሶ እስኪ ሌላ ሌትስ ቼክ ግሎባል። ኦኬ ግሎባል ሲኤስኤሱን ቼክ ያደርጋል። ኢምፖርት ተደርጓል። ቀደም አይተነው። ሶ አንስታል ፕሮሰስ ኦኬ you are typing the version for an incorrect dependency. ኦኬ እነዚህ ነገሮች እስኪ ዲበግ እናድርግ እስኪ ከኤአይ ጋር አነሰሰሪ የሆኑ
ፓኬጆች ኢንስታል ተደርገው ነበር። እነሱን ክሊን እያደረግን ነው። ኢንስታል መደረግ ያለበት 3.33 ነው። ያው እንትን አንጻር ነው አሁን ይሄኛውን እንትን የሚለው ከኮምፓቲቢሊቲ አንጻር ነው። ኦኬ ኢንስታል አድርጎ ጨርሶልናል። ታይልዊን ኮንፊግሬሽኑን አፕዴት ያደርግልናል። ምክንያቱም አዲስ ፓኬጅ ኢንስታል ስላደረገ። እስኪ አይውሽ ተስፋ አደርጋለሁ አሁን እንደሚሰራ። የስ የግሎባል ሲኤስኤስ ሜክ ሹር ኮሬክትሊ ሴትአፕ ኮሬክት ነው አለ ነባሩና አሁን ረን ማድረግ እንችላለን ማለት ነው። ይሄን አክሰፕት እናደርገው። ፊክስ ያደረጋቸውን ነገሮች እዚሁ ሊስት ያደርግልናል። እነሱን እያነበባን አንደርስታንድ ማድረግ እንችላለን። እስኪ ድጋሚ ሄደን ደግሞ እንየው። ያው እንደምትመለከቱት ነው እንግዲህ በጣም የሚያምር ዌብሳይት ሰርቶልናል። በአንድ ፕሮምፕት እና በትንሽዬ ዲበጊንግ ነው እንግዲህ ይህንን የሰራለን። ላይክ ሞር ማሳደግ ይቻላል። አሁን እንደምታዩት ነው እንግዲህ እኔ ራሴ በጣም ነው የወደድኩት የምሬና አንድ ፕሮምፕት ነው የጻፍኩት። ትንሽዬ ማስተካከል የነበሩብኝ ነገሮች ነበሩ፣ ግን ይሄ በጣም ኤአይ ላይ ዲፔንድ ሆኜ የሰራሁት ነው። ላይክ ኮንፊግሬሽኑን ራሴ ሴታፕ አድርጌ ሌተስት የሆኑ ኮምፓታብል የሆኑ ፓኬጆችን ራሴ ኢንስታል አድርጌ የተወሰኑ ነገሮችን ደግሞ ማስተካከል ቢቻል ከዚህ የተሻለ በጣም የሚያምር አሪፍ ዌብሳይት መስራት እንደሚቻል ማሳያ ነው። ጀስት ኮንቴንቱን ያው ከስተማይዝ ማድረግ ይቻላል ማለት ነው። አሁን ይሄኛውን ላይክ ኤአይን ኢፌክቲቭሊ ላንዲንግ ፔጁ እያያችሁት ነው እንግዲህ በጣም ነው የሚያምረው። ሞስት ፖፑላር የሆኑ ኮንቴንቶችን የዩቲዩብ ቻናል ወይ ሞስት ፖፑላር የሆኑ ኮንቴንቶችን እዚህ ጋር ከስተማይዝ ማድረግ ይቻላል። ኦኬ እዚህ ጋር ደግሞ ፕሪሚየም የሆኑ ኮንቴንቶችን ምናምን ነገር እዚህ ጋር ደግሞ ምን አይነት ኮንቴንቶች ናቸው የሚሰሩት የሚለውን ነገር በጣም በሚያምር ሁኔታ ነው። ከለር ኮምቢኔሽኑንም በጣም ወድጄዋለሁ። ሳማው ብዙ እንኳን የሆነ እንትን ለማድረግ አላሰብኩኝም ነበረ። ግን በጣም የሚያምር አውትፑት ነው። ፉተሩም በጣም ነው የሚያምረው። እስኪ በእርግጠኝነት ይህን ዌብሳይት በጣም አሳድጌው ኦፊሻሊ ልጠቀመው በምችለው መልኩ እንደማደርገው ቃል ገባላችኋለሁ። ጀስት ታዩታላችሁ። የመጨረሻውን አውትፑትም አንድ ቪዲዮ ላይ ሪከርድ አድርጌ እስኪ ምን ያክል ዌብሳይቱን እንዳሳደግኩት ታሳያችኋለሁ። ይህን ይመስላል እንግዲህ ከከርሰር ጋር የነበረን ቆይታ። በጣም ትንሽ ኤረሮችም ነበሩ፣ ዲበጊንጎች ነበሩ። ሳምሃው ኢትስ ፉሊ ቫይብ ኮዲንግ ማለት ይቻላል። ግን እንደዛ ወደዛ ብዙ ማጋደሉ ብዙ ኢንተረስት የለኝም። ግን ላይክ ኤአይን ከምንጠቀመው ኮድ ኤዲተር ጋር ወይም ከምንጠቀመው ቴክስት ታግ ጋር ኢንተግሬት አድርገ ነው ሞር ሪፒቲቲቭ ታስኮች ሊሆን ይችላሉ፣ አንዳንድ ነገሮችን ሊሆን ይችላል። በደንብ ኤአይን መጠቀሙ ክፋት ያለው አይመስለኝም። በጣም አሪፍ ነው የሚመስለኝ። እኔም ያንን ነገር አፕሪሼት አደርጋለሁ። ይህን ይመስላል የነበረን ቆይታ። በጣም አመሰግናለሁ። አጤ እንዲሰራናት ዌብሳይት የትኛዋን ትመስላለች? ኦኬ በጣም አሪፍ።
እንደተለመደው ያው እንግዲህ ይህ ቪዲዮ በጣም ጠቃሚ ሆኖ ካገኛችሁት የላይክ ምልክቷን መጫናውን እንዳትረሱ፣ ሰብስክራይብ አድርጉ እና የቴሌግራም ቻናሌን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ጆይን አድርጉት። እዛ ላይ የተለያዩ ሪሶርሶችን እና ፕሮምፕቶችን ታገኛላችሁ። እናም ከዚህ ቪዲዮ ምን እንደተማራችሁ ኮመንት ዲስክሪፕሽን ስር አስቀምጡልኝ፣ ኮመንት ላይ አስቀምጡልኝ። በጣም አመሰግናለሁ። ፒስ አውት። በሌላ ቱቶሪያል እንገናኛለን።